እንደ ሀገር ሁሉም የተሳተፈበት አሻራ ነው። እኔም ደግሞ የበኩሌን ከደሞዜ በተጨማሪ የአንገት ሀብል የነበረኝ ለስቴዲየሙ አሻራ አሳርፌያለሁ። አመሰግናለሁ። እኛ ለአላባ ኢንተርናሽናል ስቴዲየም መዋጮ ያው ከዚህ በፊትም በቻሌንጅ ምናምን እየተቀላቀለና እንትን እያልን አስተዋጽኦ ስናደርግ ነበር። ዛሬም ከደሞዛችን ማለት የአንድ ወር ደሞዛችንን ቃል በገባ ነው በተጨማሪ በአይነት ደግሞ ማለት ነው ትንሽ ስቴዲየሙን ማለት ነው ያግዛል ወይንም ይሄ ለኛ ሀገር ጥሩ የሆነ ኢንካም ጀነሬት የሚያደርግልን ፕሮጀክት ነው። ይሄ ልክ አዋሳ እንዳሉት እኔ አዋሳ እንዳሉት ኢንዱስትሪ ፓርክ ነው ማየው ይሄን ስቴዲየም። ምክንያቱም ብዙ ትውልዶቻችን ብዙ እንትኖች እዚህ ጋር ብዙ የሰለጠነ የሰው ኃይል ቴክኒካሊም የሚያግዘን በጨዋታም በምንም እንትን እያሉ ልጆቻችንን እናፈራበት ጥሩ የሆነና ለዚህም አስተዋጽኦ ከፍተኛ የሆነ ድርሻ ስላለው በዚህ በራስ ተነሳሽነት እንግዲህ እንትብዬ ራሴ ይሄ ፒሲ ማለት በፊት እህቴ ከውጪ ያመጣችልኝ ፒሲ ነው። እኔ በስቴዲየሙ መሰረት በመደሰት ነው አለማንም እንትን ይሄን አስተዋጽኦ ያደረኩትና ለስቴዲየሙ የሰጠሁት። አመሰግናለሁ። ስሜቱ በጣም ደስ የሚል ስሜት አለው። ለሀገራችን ትልቅም ከፍታ ነው የዚህ ስታዲየም አሻራ እና እንደ ሀገር ሁሉም የተሳተፈበት አሻራ ነው። እኔም ደግሞ የበኩሌን ከደሞዜ በተጨማሪ የአንገት ሀብል የነበረኝ ለስቴዲየሙ አሻራ አሳርፌያለሁ። ከዚህ በኋላ ለሚመጣውም እንትን ከጎናችን እንደሆንኩኝ ቃል እገባለሁ። ስቴዲየማችንን በጋራ እንጨርሳለን። ሀገራችንን ከፍ አድርገን እናስጠራታለን። ያው እንግዲህ እጅግ ደስተኛ ነን። እንደ አላባ ዞን ትውልድ ላይ እየሰራን ነው። ትውልድ ላይ ነው ተሻጋሪ ትውልድ የማምረት አንዱ ተልእኮ ነውና ስቴዲየሙ ባልተመቻቸ ጊዜ በርካታ ልጆች ወደ ፕሪሚየር ሊግ ከፍተኛ ሊግ እየቀላቀልን ያለንበት እያመረትን ያለንበት ነውና አሁን ደግሞ የተከፈተው ደግሞ የዛላ አካዳሚ ኢትዮጵያ ፍሬ አካዳሚ የተለያዩ አካዳሚዎች ከተማችን ላይ እየተመሰረቱ ነውና እጅግ የሚያስደስት ነው። እንደ ቢሮ የአንድ ወር ደሞዛችንን ሰጥተናል። ከዛ ባሻገር ደግሞ ወደ ስቴዲየሙ መተን በአካል ደግሞ በማየታችን በመደሰታችን ተጨማሪ 15000 ብር ስጦታ አቅርቤያለሁኝ። በሞባይል ቻሌንጅም እንደዚሁ ተቀላቅያለሁኝ። የሚቀጥል ነው የማይቆም ነው። ስቴዲየሙ እስኪያልቅ ድረስ እናበረክታለን ስጦታችንን። እናመሰግናለን። የአላባ ኢንተርናሽናል ዘመናዊ ስቴዲየም ሁሉንም ያነቃቃ ከገንዘብ መዋጮ ባሻገር የህዝብን አንድነት የጨመራና ትልቅ ከሀገር ባሻገር ውጭ ሀገር ጭምር የተሳትፎ ያለበት ስቴዲየም ይታወቃል። አክቹአሊ ዛሬ እኔ በባለሙያዎቼ በጣም ኮርቻለሁኝ። ወራዊ ደሞዛቸው ሁላቸውም ቃል ገብተዋል። ከወራዊ ደሞዝ ባሻገር ደግሞ በጥሬ ገንዘብ ለመስጠት ቃል ገቡት። ሁሉም እዚህ የሚታያቸው ባለሙያዎች ከስራ ሂደት እስከ ባለሙያ ያለው ሁሉም ቃል ገባው ነው። ይሄ ማለት ትልቅ መነሳሳት፣ ትልቅ ሞራል፣ ትልቅ አለኝታ የሚያሳይ ነገር ነው። በመቀጠል ደግሞ አሁን ኢንተርቪው ያረካቸው እህቴና ወንድሜ አንደኛው እህቱ ከውጭ ሀገር ሊካለት አስተማሪ ወደ ፋይናንስ ማወቅር ሳይመጣ በፊት አስተማሪ ሆኖ ለረጅም ዓመታት ሲጠቀም የነበረው ፒሲ ነው። ምናልባት ከዚህ ፕሮጀክት በላይ አሁንም በሚል ሲጠቀም የነበረው ፒሲ ነው የሰጠው። ሁለተኛ የአንገት ሀብሏን አውጥታ የሰጠች እህቴ ደግሞ ከወንድሜ ስጦታ በላይ ስቴዲየም ይበልጣል በሚል የወንድሟን ስጦታ ነው ከአንገቷ አውልቃ ለዚህ ስቴዲየም መበረከተችው። ይሄ ደግሞ ሁሉም ህብረተሰባችን ውስጥ ያለው መነሳሳት ስለሆነ ወደፊትም አሁን ቀሪ ፕሮጀክቱ ቀሪ ስራዎች ላይም ሁሉም ህብረተሰብ ክፍል ተሳትፎ እንደማድረግ ሙሉ እምነቴ ነው። የኛ እንደ ፋይናንስ ደግሞ ያለን እንቅስቃሴ ከዚህ ቀጣይ በሚሰሩ ፌዞች ላይም አጠናክረን የምንቀጥል ነው የሚሆነው። አመሰግናለሁ። እንደጀመርነው እንጨርሳለን።